ማድረግ አትችልም። የተሰጠን በቃ የሆነ ገጸ በረከት ነው የሚመስለው ምቀኝነታችንና አንድን ሰው ከዓላማው ውጪ ማድረግ አይምሮን ማሳት የኢትዮጵያውያን የተሰጠን ገጸ በረከት ነው የሚመስለው። ምቀኝነት ባህላችን ነው የሚመስለው። የምሬን እኮ ነው የምላችሁ። ከዛ የናንተን ጭንቀትና ከአባትህ ጋር ቡና የሚጠጡ አንተ ጋር በቃ ስታድግ ከድሮ ጀምሮ አብሮ ከነበሩ ሰዎች ለእናትና አባት ጭራሽ መቶ ቡና እየጠጡ የቡና መጠጫ ያደርጉሃል። ይሄ ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ ያለው እግዚአብሔር ይመስገን። አጋጣሚ ያው ስራ ወጥቼ እዚህ የሞያሌ መስመር ላይ ነው ያለሁትና የሆነ አይዲያ መጣልኝ። ማለት ሁላችንም የምናውቀው ግን ብዙ ሰው ሲናገር የማንሰማውን ነገር ማውራት ፈለኩኝ። ማለት በዚህ ሰዓት እኔ ማለት ይሄ ሞቲቬሽናል ስፒከር ምናምን ነገር አይደለም። እኔ ሞቲቬሽናል ስፒከር ምናምን አይደለም። እንደዚህ አይነት ነገሮችን ተናገሬ መላቀም ብዙም የማዳመጥም እንትን የለኝም። በብዛት ሞቲቬሽናል ስፒከር ተናጋሪዎች ከሪያሊቲ የራቁ ስለሆኑ ወይም የኛን ህይወት ከመናገር ውጪ ያን ላይፍ ስለማይኖሩት እኔ ምንም የነሱን ነገር ብዙ አላዳምጥም። ምክንያቱም ትኩረትም አልሰጥም መስጠትም ስለሌለብኝ። አሁን ግን የገባኝን የተረዳሁትን ትንሽ ነገር ላካፍላችሁ። ወጣቶች በተለይ ወጣቶች በደንብ ስሙ። የምሬን ነው የምላችሁ። ይሄን ቪዲዮ ከመጀመራችሁ በፊት ላይክ አድርጉት። መራግብሩን ላይክ ማድረጋችሁን እንዳትረሱ። ሰብስክራይብ አድርጉት፣ ቤቱን ሼር አድርጉ። ለአንድ በቃ ሰው ይገባዋል ወይም ያስተምሯል ብላችሁ አይምሯችሁ ላይ ለመጣለት ሰው ይሄን ቪዲዮ ሼር አድርጉ እና ኮሜንት ላይ ሐሳብ አስተያየታችሁን አስቀምጡልኝ። ምክንያቱም ካለን ልምድ የተነሳ ካለን አመለካከት የተነሳ የኖርነውን ህይወት መናገር ስላለብን እኔ የኖርኩትን ህይወት ነው አሁን ምነግራችሁ። በዚህ አይነት ቪዲዮዎች ድጋሚ እንድታገኙኝ ከፈለጋችሁ ይሄን ቤት ሰብስክራይብ አድርጉ። ከዚህ በኋላ ምነግራችሁ የኔን ህይወት ነው። ይኸውላችሁ ሌላው ሁሉ አርቲፊሻል ነው። ግን የራሴን ህይወት እነግራችኋለሁ። ያየሁትን፣ የተረዳሁትን፣ የሰማሁትን እነግራችኋለሁ። የምሬን ነው የምላችሁና ይሄን ቤት ሰብስክራይብ እያደረጋችሁ መራግብሩ ተከታተሉ። ወይል እንግዲህ ወጣቶች እናትና አባቶቻችን አስተምረውን እስከ ዩኒቨርሲቲ አድርሰው አስተምረውን አስመርቀውን ባላቸው በሌላቸው ሳንቲ ተበዳድረው በመጨረሻዋ ሰዓት ላይ ትንሽዬ ፕሮግራም አዘጋጅተው በዛሽ ፕሮግራም ላይ ትንሽ ሰው ጠርተው ለኛ ደስታ ይከፋል ብለው ተበዳድረው ድግስ ነገር ቢጤ አድርገው ደግሰው በቃ ፏ አድርገውን ትምህርታችንን በቃ እዛ በስንት ውጣ ውረድ ያሳለፍነውን በነሱ ደስታና በነሱ ሃፒ በመሆናቸው ምክንያት በጣም ደስተኛ አድርገውን ያሳለፍነውን ነገር ያስረሱናል። ዩኒቨርሲቲ ላይ ያሳለፍነው መከራ ያስረሱናል። በትንሽ በአንድ ቀን ላይ በጣም ብዙ ዋጋ ከፍለውልናል እኮ ለኛ እዚህ ለመድረስ ቤተሰቦቻችን በጣም ብዙ ዋጋ ከፍለውልናል። በጣም ብዙ አስቡት። ለናንተ የሚልኩት ብር ሲያጡ እየተበደሩ እየላኩ፣ ለናንተ የሚልኩት ሳንቲም ሲያጡ ከጎረቤት እየወሰዱ ምን እያሉ እቃ ተሸጠላት አልተሸጠ በቃ ነጋዴም ኮኑ ካለችው ቆነጣጥረው እየላኩ ለዚህ ወግ ማድረግ አበቁ። አሁን ስራው የሚጀምረው እዚህ ጋር ነው። ምን ያህል የሰው ልጅ አንድ ሰው ላይ ተጽዕኖ እንደሚፈጥር እዚህ ጋር ስራ ይጀምራል። ምን አይነት ስራ ይጀምራል? የማህበረሰቡ ተጽዕኖ እዚህ ጋር ስራውን መስራት ይጀምራል። ግዴታ ትኩረት ባሰጡም ትኩረት ትሰጣላችሁ። አሁን የምነግረው ነገር ላይ ማወራው ነገር ላይ በደንብ አድምጡ። ከዛ ተምራችሁ ሁሉም ነገር ካበቃ በኋላ ሰፈር ላይ 1 ወር 2 ወር 3 ወር 4 ወር 5 ወር ያቺ በቃ ዝም ብላችሁ የተመረቃችሁባትን ዲግሪ ሰርቲፊኬት ይዛችሁ ስራ ቦታ ላይ በቃ መኳተን የለም፣ በተማርንበት የለም። ከዛ የሰፈር ሰው ምን ብሎ ይጀምራል? ተመረቀ እኮ እንግዲህ አስመረቁ አይደል? ምንድን ይሰራል ቤት ውስጥ? ምንድነው? ምን እየሰራ ነው? ቁጭ ብሎ ምን እያደረገ ነው? በቃ እነሱ ለወግ ማድረግ አበቁት። እነሱን መልሶ መጦር እያለበት እነሱ ጋር ቁጭ ብሎ አሁንም የነሱን እንጀራ ይበላል፣ የነሱ ቂጣ ይበላል እያሉ አጠገብህ እየሰማ ያመዋል። አንተን ከማማት ወደ ኋላ አይሉ። አንተ በቃ ያንተን መሞከር ያንተን መጣር ኢቭን ስራ እየፈለክ ምን ልበለ የጫማ ሶል ከእግር ጋር እስኪጣበቅ ድረስ የታክሲ ጨርሰ የጫማ ካልሲ ከእግር ጋር እስኪጣበቅ ድረስ የጦስከውን አዩልህ። አይመለከታቸው፣ ምን አገባቸው። ግን አንተን ለማስጨነቅ አንተን ለማሳበድ ቆርጦ የተነሳ ማህበረሰብ አለ።
የት? አንተ ያደግክበት ተወልደ የኖርክበት ጎረቤቴ የምትላቸው አብረው ከእናትና ከአባትህ ጋር ቡና የሚጠጡ አንተ ጋር በቃ ስታድግ ከድሮ ጀምሮ አብሮ ከነበሩ ሰዎች ለእናትና አባት ጭራሽ መጥቶ ቡና እየጠጡ የቡና መጠጫ ያደርጉሃል። ይሄ ምንም ማድረግ አትችልም። የተሰጠን በቃ የሆነ ገጸ በረከት ነው የሚመስለው ምቀኝነታችንና አንድን ሰው ከዓላማው ውጪ ማድረግ አይምሮን ማሳት የኢትዮጵያውያን የተሰጠን ገጸ በረከት ነው የሚመስለው። ምቀኝነት ባህላችን ነው የሚመስለው። የምሬን እኮ ነው የምላችሁ። ከዛ የናንተን ጭንቀት፣ የናንተን ስሜት፣ የናንተን ሐዘን እያለቀሳችሁ ያደራችሁበትን ምሽት አያውቁላችሁ። አያውቁም፣ አይመለከታቸውም። ግን በነጋ በጠባ ቁጥር ስላንተ ማውራት አያውቁም። ከዛ አንተ 1 ዓመት 2 ዓመት እናንተ ቤት ቁጭ አልክ። አንተም ችግርን ልንገርህ፣ ግዴታ በተማርክበት ዘርፍ ስራ መጠበቅ የለብህ። ይሄን ያልኩብን ምክንያት ነግርሃለሁ። ለምሳሌ ያደግክበትን ኤሪያ፣ የተወለድክበትን፣ ያደግክበትን፣ የኖርክበትን መንደር ማህበረሰብ ባህሪ እያወቅክ እዛ መቀመጥ የለብህም። ዛሬ ነገር ሳትል ያን መንደር ለቀህ ጥፋ። የምሬ ነው። ያን ቀይ ለቀህ ጥፋ። ከአይናቸው ተሰወር። ካልተሰወርክ ያሳብደዋል። ፌስታል ጭንቅላት ላይ አስረህ እንድትሄድ ነው የሚያደርጉ። ሰንደል ሰክተህ ገራዋ ተሸክመህ በብብትህ በቃ እንዲህ እየኳተንክ እንድትሄድ ነው የሚፈልጉት። እሱም የሰንደሉ ከተገኘ ችግር የለውም። ለማሳበድ የሰንደሉን አዋቶም ይሰጣል። ያ ጎረቤት የምትለው ምቀኛ የሰንደል አዋቶ ይሰጣል። ችግር የለውም። የመቃሚያም የሐረቄም ምናምን አዋቶ ይሰጣል። ችግር የለውም። ምክንያቱም አንተ እንድትጠፋ ስለሚፈልግ ያንተን ሐዘን ያንተን ለቅሶ ማየት ስለሚፈልጉ ያንተን መጥፊያ ምንም አይነት ነገር ይቆፍሩላል። ምንም ነገር ይቆፍራሉ፣ ጉድጓድ ይቆፍራሉ። አንተ ብቻ ጠፋላችሁ። ሙት በቃ አንተ ወይ አብደህ እንድትታይ ነው የምትፈልገው። ስለዚህ የተወለድክበትን አካባቢ ባህሪ መንደሩን ሰው የምታውቅ ከሆነ ለቀጥፋ። ዛሬ ነገ ሳትል ለቀጥፋ። ከዛስ አሁን ለምሳሌ ክፍለ ሀገር የምትኖር ከሆነ ከአዲስ አበባ ኤሪያ ወጣ ብለህ በብዙ ኪሎ ሜትር ርቀት ላይ የምትኖር ከሆነ ለቀጥፋ። ሂድ ወዳደገ ከተማ። ከዛ እዛ ሄደ 10 ብር 5 ብር የሚያስገኝ ስራ ሳትንቅ ትሰራለህ። ለምን እንደምትሰራ ልንገርህ። እዛ ማንም አያውቅህ። ማንም አንተ ማን ሁን ምን ሁን አንተን ጎንበስ ብሎ ቀና ብሎ የሚያይ የለም። ስለዚህ 10 ብር ጀምሮ የሚያስገኝ ስራ ትሰራለህ። ሊስትሮም ቢሆን ከሊስትሮ ጎን ላይ ካልሲ መሸጥም ቢሆን በቃ አጧጥፈህ ስራ ትሰራለህ። ብር ብቻ ያስገኝ። የፈለገ ይምጣ፣ ለሊስትሮ የሚሆን ካፒታል አታጣም። እናትም አባትም ቢሆን ይሰጠዋል። ገባ? ማደሪያም አታጣም። ወንድ ልጅ ነህ። ምክንያቱም እኔ ያሳለፍኩት ላይፍ በጣም ስለማውቀው ምን አይነት ህይወትን እንዳሳለፍኩ እኔ እውነት ስለኔ ብቻውን ቪዲዮ ሰራላችኋል። እንደዚህ በ10 ደቂቃ በ20 ደቂቃ የሚበቃ ታሪክ አይደለም የኔ። እዚህ ስደርስ ምን አይነት ፈተና ምን አይነት ውጣ ውረድ አልፌ እዚህ እንደደረስኩ አውቃለሁ። አሁንም አልፎልኝ ምናምን ታሪክ አይደለም ማወራችሁ። ገና ነኝ፣ አልጀመርኩም። ገና ነኝ። እኔ ጅማሩ ገና ሂደት ላይ ገና ነኝ። ጩጬ ነኝ ገና። ከዛ ከተወለድክበት መንደር ለቀህ ስትወጣ በቃ ማሰራው ስራ የለም። ብር ማተም ትጀምራለህ። ይበራልሃል። እስከ ዛሬ ለምን ተማርኩላ ትላለህ። ለምን ተመረኩ፣ ለምን ዩኒቨርሲቲ ሄድኩ ብለህ ማሰብ ትጀምራለህ። ምን ነው እስካሁን ያን 4-5 ዓመት ዩኒቨርሲቲ ያሳለፍኩት እንትን ይቆጨኛል ነው የምትለው። ገባ? ደፍረህ ከእግዚአብሔር ጋር የጀመርከው ነገር ምንም ቢሆን ምንም ይባረክልሃል። ገባ? እግዚአብሔር አንተን ይኸውልህ ዩኒቨርሲቲ ገብተህ ያልተማርከውን ትምህርት በህይወትህ በዛች ስራ ፈተህ በተቀመጥክባት 3 ዓመት 4 ዓመት ውስጥ የምትማረው ትምህርትና ዩኒቨርሲቲ ገብተህ የተማርከው ትምህርት በጣም በጣም የሰማይና የምድር ናቸው። አይገናኙም። 17 ዓመት የተማርከው ትምህርት ግን 4 ዓመት ስራ ፈተህ የተማርካት ትምህርት ብታነጻጽረው የምሬን የሚበልጠው 4 ዓመት ስራ ፈተህ ቤት ተቀምጠህ የተማርከው ትምህርት ነው የሚበልጠው። በጣም ብዙ ነገር ያስተምራል ህይወት። ዩኒቨርሲቲ ያስተምርህ። በህይወት የምትማረውን ትምህርት ዩኒቨርሲቲ ያስተምርህ። ስለዚህ የተማርከውን ትምህርት እየጠነከርክ እንድትሄድ ነው የሚፈልገው እግዚአብሔር። እየበሰልክ እንድትሄድ ነው የሚፈልገው። ለትልቅ ነገር እያዘጋጀህ እንድትሄድ ነው የሚፈልገው። ያዘጋጅሃል እግዚአብሔር። ለትልቅ ለሚሰጥህ ነገር እንድትዘጋጅ ያደርጋል፣ እንድትጠነክር ያደርጋል። በኋላ ልፍስፍስ እንዳትሆን ያበስላል በብዙ ነገር እግዚአብሔር። ገባ?
ከዛ ትንሽዬ ብለህ በጀመርካት ነገር እግዚአብሔር ወይ ባርክልኝ ብለህ በጠየቅከው ቁጥር እግዚአብሔር ያቺን ነገር እየባረከልህ ይሄዳል። ከዛ ለቤተሰቦች፣ ለእናትና አባት፣ ለወንድም ለእህቶች መትረፍ ትጀምራለህ። ትተርፋል፣ የምር ትተርፋል። በቃ እኛ ያቃተን አሁን በዚህ ሰዓት ቆርጠን መውጣት፣ በቃ ቆርጠን መወሰን። ትንሽዬ ዝቅ ያለች ስራ ወይም በቃ ስራ ንቀን ይሄ ስራ እኮ በቃ ለኔ አይሆንም ብለን ስናስብ ገባችሁ? ይሄ ለኔ አይሆንም ይሄ ስራ ላይ ስንንቀው በቃ ብዙ ነገራችን እየደከመ ሄደ። ኢቭን ለትልቅ ስራ ራሱ አንዘጋጅ። ትንሿን ስራ ሳንንቅ ከሰራን እግዚአብሔር በብዙ ይባርክልን፣ በብዙ ይባርክልን። እና የመንደር ሰው ያደክበት እዛ የኖርክበት አካባቢ ያለ ሰው ያንተን መውደቅ የሚፈልግ ያንተን ማልቀስ የሚፈልግ እንጂ አንተ እንድትለወጥ አይፈልግም። በተለይ ክፉ ጓደኛ ደግሞ በዚህም በህይወት ያየሁትን ነገር ልንገራችሁ። ክፉ ጓደኛ ጥሩ ለእናንተ እኮ የሚጨነቅ ይመስላል። ስትቸገሩ ምናምን የሆነች ስባሪ ሳንቲ ይወረውርላችኋል። ስትቸገሩ አለውልህ ምናምን ይላሉ። ሁሌም ባይሆን ከሆነች ቀን አንዴ ምናምን አለው ይለዋል። ግን እነሱ ሰዎች አንተን ወደ ጥሩ ዓላማ አይወስዱም፣ ጉድጓድ ነው የሚቆፍሩልህ። ጭራሽ ደግሞ በቃ እነሱን እንድትስተካከላቸው ራሱ አይፈልጉም። እነሱ ጋር ስልክ ስትደውል በቃ ብር ሊጠይቀኝ ነው የሚለው። ስልክ ለሰላምታ ስትደውል በቃ ብር ሊጠይቀኝ ነው የሚለው። ምክንያቱም አንተ ስራ የለ ብርም የለ። እቺ እንግዲህ ደወለ ስራ የሆነ በቃ ምናምን ይላል፣ ይሰለቻል። ገባ? ጓደኛ የምትለው ራሱ መምረጥ አለበት። አንድ የምትለው ጓደኛ ሊሆን የሚገባው ፈጣሪና ፈጣሪ ብቻ ናቸው። ከዛ ባሻገር እናትና አባት በቃ። ከዛ አብሮ አደገ የምትለው ሊኖር ይችላል። አብሮክ የምታውቀው በደንብ የምታውቀው ጓደኛ ይሆናል የምትለው ሰው አንድ አይጠፋም በህይወት። በቃ ያን ልጅ ያዘው። ያንተ መለወጥ ያንተ አዲስ ነገር ማግኘት የሚያስደስተው ጓደኛ ካጠገብ ላይ አለ አጠገብ ላይ የምር እስኪያልፍልህ በቃ የሚጓጓ ያንተ ማግኘት የሚጓጓ ጓደኛ አለ አጠገብ ላይ አለ። ይኸው እስቲ በደንብ ይኸው። ሲቸግር ይሰጣል። ብር የለኝም ስትለው ና ይኸው ውሰድ ይላል። ምሳ ጋብዘኝ ብትለው ይጋብዛል። አይሰለቸውም። ኢቭን ይተባበራል። ስራ ይፈልግልሃል። ይሄን አድርግ ይላል። ያን ጓደኛን ታውቀዋለህ። እንደዛማ አይል ላንተ ማዘን ላንተ ምንም አይነት ሴንስ የማይሰጥ ጓደኛ ጋር ዝም ብለህ ራስህ ሳይጠሩክ እሱ ሳይጠራ ሳይጋብዝ እየሄድክ የምትሸጠለት ከሆነ ነው ይዞ ገደል ነው የሚገባው። ገደል ደግሞ መጥፎ ጓደኞች የሚገርማችሁ ነገር ሱስ ማጠናከሪያ አላቸው። ሱስ ማጠናከሪያ የሚሆን ምንም ነገር ይሰጧቸዋል። ምንም ሱስ ማጠናከሪያ ብቻ ይሁን ምንም ነገር ይሰጧቸዋል። ምግብ አብላኝ ብትሉት ግን አያበላችሁ። እና ከህይወቴ በጣም እኔ ብዙ ነገር ተምሬያለሁ። በጣም ብዙ ነገር አይቻለሁ። እግዚአብሔርን ነው የምላችሁ። ምንም ነገር አትፍሩ። ለመጀመር አትፍሩ። ከቤት ለመውጣት አትፍሩ። አዲስ ስራ ለመጀመር አትፍሩ። የምሬ ነው፣ አትፍሩ። እግዚአብሔር ሁሉ ነገር ያዘጋጃል። በስራ የትም እንሄዳለን፣ የትም። እኔ ያው በስራ እንደምታዩት ወደ ሞያሌ መስመር ላይ ነው ያለሁት እና በቃ ምንም ነገር በህይወታችሁ ቢመጣ ፈጣሪያችሁን አስቀድሙ። ምንም አይነት ችግር ከፈጣሪያችሁ በላይ አይደለም፣ በታች ነው። እንደዛ ብላችሁ ደጋግማችሁ ንገሩት ለራሳችሁ። ፈጣሪ ከችግሬ በላይ ነው በሉት። በቃ ቅድም ከመግቢያ እንዳልኳችሁ እኔ ምንም አይነት ሞቲቬሽናል ስፒከር ተናጋሪ አይደለም፣ ግን ያለው ሪያሊቲ ይሄ ነው። በቃ ይሄን ደግሞ ማንም አይነግራችሁ። ማንም እዛ ዳዊት ድሪምስ የምትሉት ጋር ሄዳችሁ የሚነግራችሁ ሀብቱን ነው የሚቆጥርላችሁ። እናንተ 20 ሺህ ብር ከፍላችሁ ገብታችሁ ሀብቱን ነው የሚቆጥርላችሁ። እኔ እኮ ድሮ ያልነበረኝም አሁን 2 ቤት አለኝ፣ እኔ አሁን 2 ቤት አለኝ፣ በቃ እንደዚህ አግብቼው እንደዚህ ወልጄ ምናምን። እናንተም በቃ እዚህ ትደርሳላችሁ። ማይሆን ነገር የለም፣ ተስፋ ብቻ አድርጉ። በቃ ይሄን ነው የሚላችሁ። ግን የተኖረን ህይወትን የኖርከው ማንነትን ማንም አያውቅልህም አባቴ። ስለዚህ ማሳየት የምትችለው ጠንክረህ ስትወጣ፣ ሰብረህ ስትወጣ እና ይሄን ነው ማለት እንፈልገው። መልእክቴ ከተመቻችሁ እስከ መጨረሻው ያያችሁ እጅግ በጣም አድርጌ አመሰግናለሁ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ይሄ ቪዲዮ ይጠቅማል ለምትሉት ሰው ሼር አድርጉልኝ። ከዚህ በኋላ በዚህ አይነት ቪዲዮዎች ነው የምመጣው። እንደዚህ መኪናዬ ቁጭ ብዬ ነው የምሰራው።
እንድታቁት ማለት ነው እንድታቁት። ስለዚህ ከራሴ ህይወት እየተነሳው በእያንዳንዷ ነገር እዘረዝርላችኋል። ቀጣይ ቪዲዮ ላይ ስለ ፍቅረኛ ወይም ያለውን ስለ ሪሌሽንሺፕ ከሴትና ወንድ ላይ ሪሌሽንሺፕ በምን አይነት ደረጃ ውስጥ ሆነ ምን አይነት ማንነት ይዘ መጀመር እንዳለብህና ያለህበት ህይወት ምን አይነት ህይወት እንደሆነ እነግርሃለሁ ቀጣይ መጥቼ እና ይሄን ይመስላል። ስለተከታተላችሁኝ አመሰግናለሁ። በድጋሚ መልካም ጊዜ